የትኛውም ሰው በስራው በትምህርቱ በትዳሩና በሚያደርገው ነገር ሁሉ ስኬትንና የተረጋጋ ህይወትን ይፈልጋል። ይህን ፍላጎታቸው የሚያሳኩት ግን ጥቂቶች ብቻ ናቸው። ብዙዎች ለዓላማቸውና ፍላጎታቸው ሪስፖንሲብል መሆኑን ስለሚዘነጉት ነው። አሁን ባለንበት ዘመን ሰዎች የተለያየ ነገር ፍለጋ ወደ እግዚአብሔር ጸሎት ያደርጋሉ። ለስራቸው እርገትን፣ ለቤታቸውና ለህይወታቸው ሰላምና በረከትን ፍለጋ ወደ አምላካቸው ይጸልያሉ። እግዚአብሔር ግን እነርሱ የለመኑትን ከመስጠቱ በፊት ከእነርሱ የሆነ ነገር ይጠብቃል። ያም ሪስፖንሲቢሊቲ ወይም ኃላፊነት የሚባለውን ነው። ሰላም ቸርነት ነኝ። ዛሬ ስለ ሪስፖንሲቢሊቲ መጽሐፍ ቅዱስ ምን እንደሚናገርና ህይወታችን እንዴት እንደሚቀይር እንመለከታለን። እስከ መጨረሻው ድረስ ከኔ ጋር ትሆኑ ዘንድ ጋብዝኳችሁ። እንጀምር። 1. ሪስፖንሲቢሊቲ ከራስ ይጀምራል። ገላትያ 6:5 ላይ ሁሉም የራሱን ሸክም ይሸከማል ይላል። ይህ ማለት ያንተ ህይወት 99% ሳይሆን 100% ሙሉ በሙሉ ያንተ ኃላፊነት ብቻ እንደሆነ እየተናገረ ነው። ስለዚህ የመጣህበትን ባክግራውንድ፣ የተማርክበትን ትምህርት ቤት እንዲሁም የትላንትናህን ሚስቴኮችንና ሌሎች ሰዎችን ኢኮኖሚውን ብሌም ማድረግን አቁምና የራስን ሪስፖንሲቢሊቲ ለመወጣት መነሳት መቻል አለብን። ለምን ካልከኝ ዘፍጥረት 3 ላይ አዳም ለስህተቱ ሔዋንን ብሌም አደረጋት፣ ሔዋንም ለስህተቷ እባቡን ብሌም አደረገችው። እግዚአብሔር ግን ለአዳም ስህተት ራሱ አዳም ተጠያቂ፣ ለሔዋን ስህተት ራሷ ሔዋን ተጠያቂ እንደሆነች ነበር ያስቀመጠው። ሌሎች ሰዎችን ብሌም ማድረግ ቀላል ነው፣ ራስን ብሌም ማድረግ ግን ኃላፊነት ነው። ብዙ ጊዜ ብሌም ማድረግ ከእድገት ጎዳና አጥረህ እንድትቀር ያደርጋል። ሪስፖንሲቢሊቲ ግን ማቹር እንድትሆን ያደርጋል። ስለዚህ ልትጠቀምበት ይገባል ማለት ነው። ህይወትህን መቀየር ከፈለግ ሪስፖንሲብል ሆነ መገኘት አለብን። 2. እግዚአብሔር ኃላፊነት የሚሰማቸውን ሰዎች ፕሮሞት ያደርጋል። ሉቃስ 16:10 ላይ ኢየሱስ እንዲህ ብሎ ተናግረዋል፣ በትንሹ የታመነ በትልቁ ይሾማል ብለዋል። ብዙ ሰው ትናንሽ ማድረግ ያለበት የራሱን ኃላፊነት ሳይወጣ ወር ደግሞ ኢግኖር በማድረግ ትላልቅ ኦፖርቹኒቲዎችን ይፈልጋል። ይሁን ትላልቅ ነገሮችን መፈለግ ኃጢአት ወር ደግሞ ስህተት አይደለም። ግን ደግሞ አንተ በጠዋት መነሳት እያለብህ ካልተነሳ፣ በጊዜ ማድረግ ያለብህን ነገር ካላደረክና ካልፈጸምክ፣ ቤተክርስቲያን ሄደህ ጸሎት ካላደረክና ካላገለገልክ፣ በዚች በትንሹ ነገር ካልታመንክ እግዚአብሔር እንዴት በትልቁ እንዲያምን ትፈልጋለህ? ያለህን ገንዘብ ሚስማኔጅ ካደረክ፣ ለቤተሰብ የሚያስፈልገውን ነገር ካልፈጸምክ፣ በስራ ላይ ኬርሌስ ከሆንክ ለምን ብሎ እግዚአብሔር ያንተን እድገት ይጨምርልሃል? እስኪ ዘፍጥረት 37 ላይ ያለው ዮሴፍን ተመልከት። ዮሴፍ በአባቱ ቤት ውስጥ እያለ ሪስፖንሲብል ነበር። ከዛም በባርነት እንዲሁም በእስር ቤት እያለ ኃላፊነቱን በአግባቡ የተወጣ ሰው ነበር። ገዢ ከመሆኑ በፊት ኃላፊነቱና ማንነቱን ያረጋገጠ ወር ደግሞ ፕሩቭ ያደረገ ሰው ነበር። አንተስ ባለህበት ዛሬ ኃላፊነትን በአግባቡና በታማኝነት የተወጣ ነው? ለአንተ ልተወው። አንድ ነገር አስብ። ከረንትሪ ያለህበት ሁኔታ ራስህ ለተሻለው ኃላፊነት የምታዘጋጅበት ቦታ ነው። ስለዚህ የትም ሁን ባለህበት ኃላፊነትን ለመወጣት ታማኝ ሁን። 3. በስራ ላይ ኃላፊነት ሊሰማ ይገባል። ቆላስይስ 3:23 ላይ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት ይላል። ይህ ማለት ምንም አይነት ነገር ስትሰራ ለጌታ እንደሚሰራ በሙሉ ልብና ኃላፊነት ስራው ማለቱ ነው። ስንፍናህንና ጊዜን ስክሮል በማድረግ ዊስት ማድረግን አቁምና አዳዲስ ነገሮችን በመማር ራስን ኢምፕሩቭ አድርግ። የዛኔ ለራስም ለሌሎችም ታማኝ ትሆናለህ። ሾርትከት መንገዶችን አትጠቀም ወር ደግሞ ከህይወት ካስወግዳቸው። ምክንያቱም ሾርትከት መንገድ አንተን ሾርት አድርጎ የሚያስቀር ነገር ነውና አትውደድ። ሌላው ሰዎች ሊያምኑት የሚችሉት ሁን። አንተ ስትሰራ ሰዎች ካላዩ እግዚአብሔር ያይካልና በምታደርገው ነገር ሁሉ ኃላፊነት ይሰማ። የዛኔ የልፋትን ዋጋ አታጣም። 4 ለቃላቶች ኃላፊነት ይኖረ። ኢየሱስ በማቴዎስ ወንጌል ላይ ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል ብሎ ተናግረዋል። ይህ ንግግር ፍጹም እውነት የማይቀር ጉዳይ ነው። ስለዚህ አንተ የምትፖስተው የምትኮምተው ኢቨን ኦንላይን ስትሆን የምታሳየው ባህሪ ማተር ያደርጋል። ሌላው ፋሚሊ ጋር ከሚስት ጋር ልጆች ፊት የምትናገረው ነገር ሁሉ በደስታና በሐዘን በንዴትም ሆነ የምታወራው የምትናገረው የምታደርገው ነገር ሁሉ ማተር ያደርጋል። ስለዚህ በተቻለ መጠን ምንድነው ስለምትናገረው ነገር ቀድመ አስብ። ያንተ ነገር ምንም ነገር የማይቀይር ከሆነ ለምን ትናገራለህ? ለምን ራስን ታስገምታለህ? ብዙ ባወራ ሰዓት ብዙ በተናገርክ ጊዜ ራስን ታስገምታለህ። ምን ይባላል መሰለ? አፍ ሲከፈት ጭንቅላት ይለካል ይባላል። ቃላቶች የወደፊቱን ይገነባሉ፣ በዛው ልክ ደግሞ ሊያፈርሱ ይችላሉና ሪስፖንሲብል የሆኑ ሰዎች ስለሚናገሩት ነገር ከመናገራቸው በፊት ይቆጣጠሩታል። ግን ሪስፖንሲብል ያልሆኑ ሰዎች የሚናገሩት ነገር እነርሱ ይቆጣጠራል ወር ደግሞ ኮንትሮል ያደርጋቸዋል። ስለዚህ አንተ ከየትኛው ወገን ነህ? ተናግረህ አንተ የተናገርከው ነገር ኮንትሮል የሚያደርግ ሰው ነህ ወይስ አንተ የምትናገረው ነገር ቀድመህ አንተ ራስህ ኮንትሮል የምታደርገው ሰው ነህ? ስለዚህ ድረስበትና ራስን ወስን። 5 ሪስፖንሲቢሊቲ በቤተሰብ ውስጥ አንደኛ ጢሞቴዎስ 5:8 ላይ ስለ ቤተሰቦች የማያስብ ማንም ቢሆን ሃይማኖቱን የካደ ከማያምን ሰው ይልቅ የከፋ ነው ብሎ ይናገራል። እንግዲህ ወጣት ያላገባ ስትሆን ፋሚሊህንና ትላልቅ ሰዎችን ሪስፔክት ማድረግ ያንተ ኃላፊነት ነው። እንዲሁም ቤት ውስጥ ስራ ማገዝና መታዘዝ ያንተ ኃላፊነት ነው። ያገባ እንደሆንክ ግን የሚያስፈልጋቸው ነገር ፕሮቫይድ ማድረግ፣ እነርሱም ከተለያዩ መጥፎ ነገሮች ሁሉ ፕሮቴክት ማድረግና በመንፈሳዊ መንገድ እነሱ ሊድ ማድረግ ያንተ ኃላፊነት ነው። ስለዚህ ያንተን ኃላፊነት በታማኝነትና እንዲሁ በአግባቡ ልትወጣው የሚገባ ጉዳይ ነው። ለምን? ለተሻለው ኃላፊነት ስለሚያዘጋጅ ወር ደግሞ ያንተን ማንነትን ስለሚያረጋግጥልህ ማለት ነው። ምን መሰለ? ሪስፖንሲቢሊቲ ሸክም አይደለም ፕሪፓሬሽን ነው እንጂ ሪስፖንሲቢሊቲ
ኮምፎርታብል ስትሆን እግዚአብሔር አንተ ካሰብከው በላይ በትልቁ ይሾማል። ለአንተ ያለ ሰው አንተ ራስህ ብቻ ነህና አንተ ካለህበት ነገር ከፍ አድርጎ ሊያሳይ የሚችለውን ነገር ዛሬ ላይ ሆነ መወሰን ይኖርብሃል። ያለዛ አንተ ካሰብክበት ቦታ ሊያደርስ የሚችል ማንም የለም። አንተን ካለህበት የሚያወጣ ማንም ስለማይመጣ ለራስህ ቃል ልትገባና ኃላፊነትን ልትወጣ ይኖርብሃል ማለት ነው። እንግዲህ የዛሬውን ቪዲዮ አሪፍ ሆኖ ካገኛችሁ ሰብስክራይብ በማድረግ ቢሰማ ይጠቀምበታል ለምትሉ ሰው ላኩለት። ሀሳብና አስተያየት ካላችሁ ኮሜንት አድርጎልኝ። እግዚአብሔር አምላክ የሰማችሁት በልቦናችሁ ውስጥ ያሳድርላችሁ። ሳምንት በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ መልካም ሳምንት ይሆንላችሁ። ቸር ቆዩልኝ።